እንኳን ደህና መጣችሁ። ዛሬም እንዳሰሰው ያው የቀረቡልንን መረጃዎች መሰረት አድርገን የህዝባዊ ወያነ ሓርነት ትግራይ ህወሓት ታሪክ ነው። አዎ፣ ለግማሽ ምዕተ ዓመት የዘለቀ ታሪክ ነው ያለው። ልክ ነው። በቅርቡ ደግሞ ለሁለተኛ ጊዜ የፓርቲነት እውቅናውን ያጣ ድርጅት ነው። እውነት ነው። እና እንዴት ከሽምቅ ተዋጊነት ተነስቶ አገር መሪ ሆነ? ከዚያስ ወደ እርስ በርስ ጦርነት፣ አሁን ደግሞ እውቅና እስከ ማጣት። በቃ ይህን ውስብስብ ጉዞ ነው ዛሬ የምንፈትሸው። እሺ እንጀምር። የጥምስሱ ሐሳብ መቼ ነበር? 1967 ዓመት አካባቢ ይመስለኛል። አዎ፣ ንጉሱ ከወደቁና ደርግ ስልጣን ከያዘ በኋላ። ምንጩስ? ምንጩ ያው የአዲስ አበባ ዩኒቨርሲቲ ተማሪዎች ማገቢቲን ይባል ቡድን አቋቁመው ነበር። ማህበረ ገስገስቲ ብሔረ ትግራይ ማለት ነው። ልክ ነህ። የትግራይ ብሔረኛ ተማሪዎች ቡድን እነ አረጋዊ በርሃ፣ ግደይ ዘርአጽዮን 8 መስራቾች ነበሩ። አዎ፣ ስዩም መስፍንና አባይ ሳሄም ነበሩበት። እና ዋና ዓላማቸው ያው በትግራይ ህዝብ ላይ የደረሰ ያሉትን ጭቆና በትጥቅ ትግል ማስወገድ። ይህ የትጥቅ ትግል አስተሳሰብ መነሻውስ ርዕዮተ ዓለሙ የሚገርመው ያው በጊዜው የራሽያና የቻይና አብዮቶች ተሳኖ ቢኖርም ህወሓት ግን መሰረቱን ያደረገው እምብዛም ባልተለመደው የአልባንያ ኮሙኒዝም ላይ ነበር። እውነት? የአልባንያ? አዎ። ይሄ ጠንካራ የኮሚኒስት መስመር ግን ያው ከ1983 ለውጥ በኋላ ትንሽ ቀዝቀዝ ያለ ይመስላል። ቢሆንም አብዮታዊ ዴሞክራሲ የሚለው መርህ ግን ቀጥል አይደል? ልክ ነህ። ያ አብዮታዊ ዴሞክራሲ በዋናነት ያው ማዕከላዊ ፓርቲ ቁጥጥር፣ መንግስት መሪ ልማት፣ ይሄ አስተሳሰብ ለረጅም ጊዜ የድርጅቱን አወቃቀር አሰራሩን ሁሉ ባህሉን ቀርጾታል። ይሄ ከመረጃዎቹ ግልጽ ነው። እሺ፣ ሌላው ደግሞ በመረጃዎች ውስጥ ጎልቶ የሚታየው የውስጥ ክፍልፍሎች ጉዳይ ነው። ይህ ተደጋጋሚ ነው በጣም። ገና ትግሉ በጀመረ በ10 ዓመቱ በ1977 ዓመቱ እኮ ከመስራቾች መካከል እና አረጋዊ በርሃ እና ግደይ ዘርአጽዮን ተገፍተዋል። አዎ፣ ከድርጅቱ እንዲወጡ ተደርጓል። ይሄ ደግሞ ከማሌሊት መመስረት ጋር ይያያዛል። ማርክሲስት ሌኒኒስት ሊግ ትግራይ የበልጥ ጠንካራ መስመር የነበረው። ልክ ነህ፣ የበልጥ ጠንካራ መስመር እና ይህ የውስጥ ልዩነቶችን በጽዳት የመፍታት ነገር ቀጠለ ማለት ነው። በጣም ቀጥሏል። በተለይ ደግሞ በ1983 ዓመት ከኤርትራ ጦርነት በኋላ ትልቅ ክፍፍል ነበር። አዎ፣ ያንን እናስታውሳለን። ያኔ እንግዲህ የመለስ ዜናዊ ቡድን የበላይነቱን ሲያረጋግጥ ያው እነ ስዬ አብርሃን የመሳሰሉ ተቀናቃኞች ተባረሩ። አንዳንዶቹ ደግሞ በሙስና ታሰሩ ተብሎ ነበር። ልክ ነህ። እና ይሄ ክስተት እንደውም ለመለስ ዜናዊ እስከ ዕለተ ሞታቸው ድረስ በድርጅቱም በአገሩም ቁልፍ ሰው እንዲሆኑ መንገድ ጠርጓል ማለት ነው። በእርግጠኛ የመለስ ድንገተኛ ሞት ያኔ ድርጅቱ ላይ ተጽዕኖ አላሳደረም? እንዴታ! ያዳከመው ይመስላል መረጃዎች እንደሚያሳዩት። ከዚያ በኋላ ፈጣን የአመራር ለውጦች ነበሩ። አቶ አባይ ወልዱ መጡ፣ ብዙም ሳይቆዩ ተነሱ። እና በቅርብ ጊዜ ደግሞ ሌላ ክፍፍል ተሰማ አይደል? በሊቀመንበሩና በአቶ ጌታቸው ረዳ ቡድኖች መካከል። አዎ፣ ያው የአቶ ጌታቸው ረዳ ቡድን ከድርጅቱ መባረሩ ነው የተነገረው። ይህን አንዳንዶች አራተኛው ትልቅ ክፍፍል ያሉት ነው። ይህ ሁሉ ክፍፍል ታዲያ ድርጅቱን ያው አቁሙን አልጎዳው? በእርግጥ ይጎዳል። ይህ የውስጥ መከፋፈል ዝንባሌ ከሌሎች ቡድኖች ጋር በነበረው ግንኙነትም ላይ ታይቷል። ከደርግ ጋር ከነበረው ትግል መተቻ ማለት ነው። አዎ፣ ከደርግ ውጪ እንደ ኢዲዩ፣ ኢሃፓ፣ ጀብሃ ካሉ ቡድኖች ጋር የነበሩ ልዩነቶችን በኃይሉ ነው የፈታው። ሌላው ቀርቶ የትግራይ ነጻነት ንቅናቄ የነበረው ከገሃት መሪዎችን እስከ መግደል ደርሷል የሚል መረጃም አለ። በመረጃዎቹ ላይ ተጠቅሷል። ግን በሌላ በኩል ደግሞ ያው ኢህአዴግን ለመፍጠር ከሌሎች ድርጅቶች ጋር የመጣመር ሚናም ተጫውቷል። ከባዕዴን፣ ኢህአዴን፣ ኦህዴድ፣ ደኢህዴን ጋር በመጣመር ግንባር መሰረቷ። ያም ውለታ ነው። እሺ፣ ወደ ቅርብ ጊዜ ክስተቶችን መጣ። እዚህ ላይ ነገሮች በጣም በፍጥነት የተቀያየሩ ይመስላል። በጣም ከጠቅላይ ሚኒስትር አብይ አህመድ አስተዳደር ጋር የነበረው አለመግባባት ከረረ እና ህወሓት ከኢህአዴግ ውህደት ውጭ ሆነ፣ ከፌዴራል ስልጣንም ተገፋ። ያው ውጥረት ተባብሶ በቃ ጥቅምት 2013 ዓመት ላይ ወደ አውዳሚ ጦርነት ገባ። ጦርነቱ በፕሪቶሪያ ስምምነት አበቃ። ከዚያ በኋላ ያው የሽብርተኝነት ፍርዶ ተነሳለት። ነገር ግን የፓርቲነት ምዝገባውን እንደገና ለማግኘት ከምርጫ ቦርድ ጋር የነበረው ሂደት አልተሳካም። ቦርዱ መጀመሪያም ሰርዞት ነበር አይደል? ጥር 2013 ላይ
በኃይል አመፅ ተሳትፏል በሚል። ልክ ነው። አሁን ደግሞ በልዩ ሁኔታ ለመመዝገብ ያቀረበው ጥያቄ ተቀባይነት ሳያገኝና ሌሎች ሂደቶችን ባለማሟላቱ ግንቦት 5 2017 ላይ እንደገና እውቅናው ተሰርዟል። ስለዚህ እንግዲህ የቀረቡልንን መረጃዎች ስናይ የ50 ዓመት ጉዞ ነው። ከተማሪ እንቅስቃሴ ተነስቶ ትጥቅ ትግል አሸንፎ አገር እስከ መምራት ደርሶ ብዙ የውስጥ እና የውጭ ግጭቶችን አልፎ ከባድ ጦርነትና ተደጋጋሚ ክፍፍሎችንም አስተናግዶ አሁን እዚህ ደረጃ ደርሷል። ሕጋዊ የፓርቲነት ዕንቁ ለማጣት አሁን ትልቁ ጥያቄ ምንድን ነው? ይህ የቦርዱ ውሳኔ የህወሓትን ረዥም የፖለቲካ ሕይወት ፍጻሜ ያመላክታል ወይንስ ድርጅቱ ካለው ታሪክ ከቅርብ ጊዜ ክፍፍሎች አንጻር በትግራይ ፖለቲካ ውስጥ በሌላ መልክ ብቅ የሚልበት ወይም ተጽዕኖን የሚያስቀጥልበት መንገድ ይኖረው ይሆን? ይህ እንግዲህ ወደፊት ምናየው ይሆናል። በእርግጥ ጊዜ የሚመልሰው ጥያቄ ነው።